ሰላም እንዴት ናችሁ? የኢትዮ ክሪፕቶ የዩቲዩብ ተከታታዮች ዛሬ የመጣውላችሁ በዚህ ቡል ማርኬት ወይም ደግሞ በ2025 የሜም ኮይኖች 50x ወይም ደግሞ 100x ፓምፕ ሊያረጉ የሚችሉ የግል ምልከታዬን አሳያችኋለሁ ማለት ነው። ይሄ ፋይናንሻል አድቫይዝመንት አይደለም፣ ይሄ የግል ምልከታዬ ነው። ይሄንን እኔ ገዝቼ ባስቀምጠው ደስ ይለኛል ወይም ደግሞ ገዝቼው አስቀምጬ ሊሆን ይችላል። ስለዚህ እኔ ደግሞ ያደረኩትን ደግሞ ለቤተሰቦቼ ሼር ማድረግ ስለምፈልግ ዛሬ ሁላችሁም በተመስጦ ምን ውስጥ ገብቼ እንዴት አድርጌ ነገሮችን ቼክ አድርጌ እንደገዛውኝ ሁላችሁም እንድትመለከቱ ፈልጋለሁ። ከእንደገና ደግሞ ይሄንን ሜም ኮይን ሰጀስት ሳደርግ የራሴ የሆነ ግል ምልከታ እንደሆነ ሁላችሁም አንደርስታንድ አድርጋችሁ ትሬድ ስታደርጉ በራሳችሁ ሪስክ እንደሆነ አምናችሁና ወዳችሁ እንደሆን ፈልጋለሁ ማለት ነው። ስለዚህ መጀመሪያ ባለፈው ሳምንት ባሳየኋችሁ ቪዲዮ ላይ ሁለት አፕሊኬሽኖች እንድታወርዱ ነግሬያችሁ ነበረ። አንደኛው አፕሊኬሽን ይሄ ኮይን ማርኬት ካፕ ይባላል። ሁለተኛው እዚህ ጋር ያሳየኋችሁ ዴክስ ስክሪነር ይባላል ማለት ነው። መጀመሪያ የምናደርገው ምንድነው? ኮይን ማርኬት ካፓችን ላይ ገብተን እንከፍተዋለን ማለት ነው። ከከፈትነው በኋላ ልክ እንደምታዩት እዚህ ጋር ዛሬ ኮይን ማርኬት ካፑ 3 ትሪሊየን ገብቷል። ባለፈው ሳምንት ትዝ የሚላችሁ ከሆነ ወደ 2 ትሪሊየን አካባቢ ነበረ፣ 2.8 ምናምን ላይ ነበረ። ኦልሬዲ ዛሬ 3 ትሪሊየን ሆኗል ማለት ነው። ስለዚህ ፊር ኤንድ ግሪድ ኢንዴክሱም እንደምታዩት ባለፈው ሳምንት ላይ 10 ነበረ፣ ዛሬ 15 ገብቷል። which means ሰዎች አሁን ክሪፕቶ መግዛት ጀምረዋል ማለት ነው። አልት ኮይን ኢንዴክስም ዛሬ 24 ከመቶ ነው። ይሄ ማለት ያለፈው ሳምንት ላይ 18 ሆኖ ነበረ። which means አልት ኮይን ከቢቲሲ በላይ ፐርፎርም እያደረጉ ነው ማለት ነው። ስለዚህ ዛሬ እኔ መግዛት የምፈልጋቸው ሜም ኮይኖች ምንድን ናቸው? ወይም ደግሞ በዚህ ክሪፕቶ ቡል ማርኬት 100x ወይም ደግሞ 50x ሊያረጉ ይችላሉ ብዬ የማስባቸውን ኮይኖች አሳያችኋለሁ ማለት ነው። እነዚህን ኮይኖች ስገዛ ባለፈው ሳምንት ባሳያችሁ መሰረት ብዙ ጥናቶች አድርጌ ወይም ደግሞ ብዙ ምርመራ ካደረግኩ በኋላ ነው እነዚህን ኮይኖች ላይ ውሳኔን ያሳረፍኩት ማለት ነው። ወደ ቀጣዩ ስቴፕ እንግባ። ስለዚህ እዚህ ጋር ሜም የሚለውን እነካዋለሁ። ሜም የሚለውን ከነካሁት በኋላ ኮይኖች በሙሉ መጥተውልኛል። ስለዚህ ባክ ልበለው፣ ፔፔን ከፈተልኝ። ኦኬ። ስለዚህ የትኛዎቹ ኮይን ቢገዙ አሪፍ ነው የሚለው አንደኛ እኔ በጣም በዚህ ክሪፕቶ ወይም ደግሞ በዚህ ሜም ኮይን ላይ ፓምፕ ያደርጋል ብዬ ካሰብኳቸው ኮይኖች ውስጥ ወደ ታች ዝቅ እንላለን። እንደምታዩት እዚህ ጋር ቶሺ የሚለው ኮይን በትንሹ 20x የሚያድግ የሚመስለኝ ኮይን ነው። ይሄን ያልኩበት ምክንያት የራሴ ሪዝን አለኝ። አንደኛ ሪዝን ምንድነው? ይሄ ኮይን ከተፈጠረ ጀምሮ እንደምታዩት በማርኬት ካፕ አድርጌ ላሳያችሁ። ማርኬት ካፑ ከዚህ ተነስቶ ነው እንግዲህ እንደዚህ አድጎ ዛሬ ላይ ወደ እንደምታዩት ነው። ማርኬት ካፑ መጀመሪያ አካባቢ ሲፈጠር 2023 8ኛ ወር ቀን 25 ላይ ነው የተፈጠረው። እያለ ፒኩ ስንት ላይ ነው ደርሶ የነበረው? ይሄ ኮይን 490 ሚሊዮን ማርኬት ካፕ ደርሶ ነበር ማለት ነው። ዛሬ ላይ ስንት ነው የዚህ ማርኬት ካፑ? 167 ሚሊዮን ነው ማለት ነው። which means ይሄ ኮይን በዚህ ቡል ማርኬት 3 ቢሊዮን ማርኬት ካፕ ሚኒመም የመግባት ፕሮባቢሊቲ አለው የሚል ሐሳብ ያለኝ ማለት ነው። 3 ቢሊዮን ማለት አሁን ላይ 167 ሚሊዮን ነው። ስለዚህ ካልኩሌተራችንን ከፍተን ቼክ ስናደርገው 3 ቢሊዮን ማለት 3 ከዛ 9 ዜሮ እንነካለን። 1 2 3 4 5 6 7 8 9 ስለዚህ ይሄ 3 ቢሊዮን ነው ማለት ነው። ሲካፈል አሁን ላይ 167 ሚሊዮን ነው ማርኬት ካፑ። 167 1 2 3 1 2 3 አሁን ካለበት 17.9x which means 18x ያድጋል የሚል እምነት አለኝ ማለት ነው። ስለዚህ ይሄን ኮይን ይሄን ያልኩበት ምክንያት ምንድነው? ለምንድነው ዝም ብለህ 18x 20x ያድጋል ያላችሁኝ ለምትሉት መጀመሪያ ሁላችሁም
ይሄ ኮይን ምን ኤክስቼንጅ ላይ ሊስት ሆኗል የሚለውን እኔ ማለት ነው ስናየው ማርኬት ላይ ቶሺ እንደምታዩት ኮይን ቤዝ ላይ ሊስት ሆኗል። ኮይን ቤዝ እንደምታውቁት የአሜሪካ ትልቁ ኤክስቼንጅ የሚራን ህግ ተከትሎ ለአሜሪካ ዜጎች በጣም ብዙ የአሜሪካ ህግ ተከትሎ የሚሰራ ኤክስቼንጅ ነው። ሶ ሚራ ላይ ኤክስቼንጅ ሆነ ማለት ሊኩዲቲውን እንደምታዩት 535 ነው። ከ1535 ማለት ኦልሬዲ አባቭ 500 በላይ ማለት ነው። ሶ ኮይን ቤዝ ላይ ኤክስቼንጅ ሊስት ሆነ ማለት ብዙ የአሜሪካ ኢንቨስተሮች ወይም ዌሎች ወይም ባለሀብቶች ይህን ኮይን እንደ ሊኩዲቲ ሊጠቀሙት ይችላሉ። ባይ ዘ ዌይ ሜም ኮይን ምንም አይነት ዩቲሊቲ ፐርፐዝ የለውም። ምንም አይነት ከጀርባው የሚያንቀሳቅሰው ወይም ደግሞ ከጀርባው የሚመራው ትልቅ ድርጅት የለውም። ጀስት ፎር ሃይፕ ነው የተፈጠረው ማለት ነው። ሶ ለሃይፕ ደግሞ ሲፈጠር ኢንቨስተሮች እንደምን ይጠቀሙበታል? እንደ ኤግዚት ሊኩዴሽን ይጠቀሙበታል ማለት ነው። ኤግዚት ሊኩዴሽን ማለት ምንድን ነው? አንድን ገንዘብ ቶሎ ብሎ መስራት ወይም ደግሞ ቶሎ ብሎ መሸጥ ያስችላችኋል ማለት ነው። ምክንያቱም አንድ ሜም ኮይን ካያችሁ በአንዴው $20 ሚሊዮን ብትሸጡ ማርኬቱ ምንም አይሆንም። በዛ ላይ ደግሞ 20 ሚሊዮንን አንድ ቤት ዛሬ ልሽጥ ብል 20 ሚሊዮን ማን ይገዛኛል? ደላላ ያስፈልገዋል፣ ገዢ ያስፈልገኛል፣ ጊዜ መጠበቅ አለብኝ፣ ማስወራት አለብኝ። ግን ሜም ኮይን እስከሆነ እዛው በሚሊ ሰከንድ ውስጥ ሴል ሲለው $20 ሚሊዮን ይሰራል። ሶ ሜም ኮይኖች በማርኬቱ ላይ ጥቅማቸው አንደኛው ለኤግዚት ሊኩዴሽኖች ይጠቀሙበታል ማለት ነው። ሶ ኮይን ቤዝ ላይ ደግሞ ሊስት ሆነ ማለት ይሄ ኮይን ምን ያሳያል? የአሜሪካ ኢንቨስተሮች ይሄንን ኮይን እንደ ኤግዚት ሊኩዴሽን ይጠቀሙበታል የሚል እምነት አለኝ ማለት ነው። ሁለተኛ ትልቁ ኤክስቼንጅ አፕቢት ነው። አፕቢት የምታውቁት ከሆነ የኮሪያ ኤክስቼንጅ ነው። ኮሪያኖች ደግሞ ክሪፕቶ ላይ ያላቸውን ጥልቅ እውቀትና በክሪፕቶ ላይ ያላቸውን ተጽዕኖ ታውቃላችሁ። ሶ አፕቢት የኮሪያ ህዝቦች ደግሞ ክሪፕቶን በጣም ከዓለማችን ላይ ከሚጠቀሙ ሰዎች ውስጥ ከ1 እስከ 3 የሚመደብ ነው። ሶ አፕቢት ላይ አለ ማለት ይሄ ኮይን ዛሬ ላይ እንደምታዩት 167 ሚሊዮን ነው። 167 ሚሊዮን ሆነ ማለት ደግሞ ምን ማለት ነው? 3 ቢሊዮን ለመሆን እንዳልኳችሁ ቅድም 19x ነው ማለት ነው። ሶ ዛሬ ላይ የ$500 ብትገዙ $500 ሲባዛ በ19 ሂሳቡን ስሩት ማለት ነው። ወይም ደግሞ $500 ብዙ ከሆነ በ$100 ራሱ ብትገዙት 19x ማለት $1900 ማለት ነው። ስለዚህ ተማሪዎች በየበርገር ቤቱ የምታጠፉት ከእንደገና ከጓደኞቻችሁ ጋር ቺል የምታደርጉበትን ገንዘብ ከዛም አለፍ ብሎ ለግል ፍላጎታችሁ ላይ የምታውሉትን ክሪፕቶ ላይ ብታውሉት በዚህ ቡል ማርኬት ብዙ ገንዘብ መስራት ትችላላችሁ። ስለዚህ አፕቢት ላይ ሁለተኛው ነው ማለት ነው። ሶስተኛና ዋነኛው እንደምታዩት ባይቢት ላይ ነው። ባይቢት በዓለማችን ትልቁ ኤክስቼንጅ ነው ከባይናንስ ቀጥሎ። ሊኩዲቲውን እንደምታዩትም 350 ነው። ሶ በጣም የማደግ እድል አለው ያልኩበት አንዱ ምክንያት ይሄ ነው። አራተኛ እንደምታዩት እዚህ ጋር ኦኬኤክስ አለ። ባይናንስ አልፋ ላይ ሊስት ሆኗል። ቢት ጌት ላይ ሆኗል። ጌት አዮ ላይ ሆኗል። እያለ ይቀጥላል ማለት ነው። እንደምታዩት ነው ብዙ ኤክስቼንጆች ላይ ኩኮይን፣ ሜስክ፣ ክሪፕቶ.ኮም፣ ቢንጌክስ ላይ ክራከን ላይ ራሱ ኢቭን ሊስት ሆኗል። ክራከን ላይ ሊስት መሆኑን እንደምታውቁት ክራከን አይፒኦ ሊስት ሊደረግ ነው በአሜሪካ በሰነደ ማለ ንዋይ ማለት ነው በሴክ ላይ አይፒኦ ላይ ይሄ ክራከን ደግሞ ቀረበ ማለት እንደምታውቁት አንድ አይፒኦ ላይ የገባ ማንኛውም የሆነ ኮሚዲቲ በጣም ከፍተኛ የሆነ ሊኪዲቲ ይኖረዋል ማለት ነው። ስለዚህ ይሄ ክሪፕቶ ከረንሲ አንዱ ያድጉበታል ያልኩበት ምክንያት ከነዚህ ሀሳቦች ተነስቼ ነው ማለት ነው። ሁለተኛው ይሄ ክሪፕቶ ያድጋል ያልኩበት ምክንያት ምንድን ነው? እዚህ ጋር እንደምታዩት ማክሲመም ሰፕላዩ 420 ቢሊዮን ነው። which means ትሪሊየን ራሱ አይደለም። አሁን ካያችሁ ፔፔ ኮይን 420 ትሪሊየን ነው ማርኬት ካፑ። ይሄ ደግሞ እንደምታዩት ነው 420 ቢሊዮን ነው። ሰርኩሌሽን ሰፕላዩም እንደምታዩት እዚህ ጋር ቶታል ሰፕላዩም 420 ቢሊዮን ነው ማለት ነው። ገበያውም ላይ ዳይሉት የተደረገው ባለፈው ሳምንት ነግራችኋለሁ። ሰርኩሌሽን ሰፕላይ እና እዚህ ጋር ቶታል ሰፕላይ እኩል ሆነ ማለት
ክሪፕቶ ከረንሲ በሆልደሮች እጅ ምንም ነገር የለም። ኦልሬዲ ሙሉ ክሪፕቶ በማርኬቱ ላይ ዳይሉት ተደርጓል። ይሄ ደግሞ እንደምታዩት ቶታል ሰፕላዩም ሰርኩሌሽን ሰፕላዩም ተመሳሳይ ነው ማለት ነው። ይህም ቪዲዮ ሳወራ ያልገባችሁ ካለ ሰርኩሌሽን ሰፕላይ እና ቶታል ሰፕላይ ምንድን ነው ላለምትሉኝ ሁለተኛ ቪዲዮ ወይም አንደኛ ቪዲዮ ላይ ሰርቼዋለሁ ማለት ነው። እንዴት አድርገን ኮይን መርጠን መግዛት አለብን የሚል ታይትል አስቀምጫለሁ ማለት ነው። ሊንኩንም ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ ሰርኩሌሽን ሰፕላዩም ቶታል ሰፕላዩም ምንድነው እኩል ዳይሉት የሆነ ነው። ከእንደገናም ደግሞ በጣም ትንሽ ነው። በሜም ኮይን ደረጃ በቢሊየን ቤት ካለ አንድ ኮይን በጣም ጥሩ ነው። ለምሳሌ ፔፔ ኮይንን ሄጄ ላሳያችሁ ስንት ሰርኩሌሽን ሰፕላይ እንደሆነ ማለት ነው። ልክ እንደምታዩት አሁን ፔፔን ስንከፍተው አያችሁ ቶታል ሰፕላዩ 420 ትሪሊየን ነው። $1 ይሄ ኮይን እንዲገባ 420 ትሪሊየን ዶላር ያስፈልገናል ማለት ነው። ኢማጂን ቶታል ማርኬት ካፑ ራሱ ክሪፕቶ ከረንሲ ዛሬ ላይ 3 ትሪሊየን ነው። 3 ትሪሊየን ማለት ይሄ ፔፔውን አንዳንድ ሰዎች $1 መች ነው የሚገባው ይላሉ። የመግባት እድሉ ከ1% በታች ነው። ምክንያቱም $1 ፔፔ ለመግባት ቶታል ሰፕላዩ 420 ትሪሊየን ነው። which means ስንት ብር ማርኬት ካፕ እንዲኖረው ያስፈልጋል ማለት ነው? 420 ትሪሊየን ዶላር እዚህ ኮይን ላይ ኢንቨስት መደረግ አለበት ማለት ነው። 420 ትሪሊየን ደግሞ ኢማጂን የዓለም ኢኮኖሚ ራሱ ስንት ነው? 950 ትሪሊየን ነው። ስቶክ ማርኬትን ቦንድን ጨምሮ ሪል ስቴቶችን ጨምሮ የባንክ ቤትን ጨምሮ አጠቃላይ 950 ትሪሊየን ነው። የዓለምን ኢኮኖሚ በግማሽ እዚህ ላይ ከፈሰሰ ነው ፔፔ $1 የሚገባ የሚችለው። ስለዚህ ክሪፕቶ ላይ ይሄ የመሆን እድሉ ከ1% በታች ነው። ለዛ ነው ቅድም ምን ያልኳችሁ ቶሺ የሚባለው ኮይን በዚህ ሊስቴ ላይ እንዲገባ የሆነው ማለት ነው። ምክንያቱም እንዳሳየዋችሁ ቶታል ሰፕላይ ማርኬቱና የሰርኩሌሽን ሰፕላዩ እኩል ስለሆነ ኢቭን አሁን ይሄ ኮይን $1 ለመግባት 420 ቢሊዮን ነው የሚያስፈልገው። $1 እንዲገባ ከተፈለገ ይሄ ኮይን ምንድን ነው የሚያስፈልገው? 420 ቢሊዮን ነው። ዛሬ ላይ ዋጋው ስንት ነው? ዋጋው እንደምታዩት እዚህ ጋር ይኸው 0.00039 which means ያው 304 እንደማለት ነው። ይሄ ኮይን $1 የመሆን ፕሮባቢሊቲ አለው ማለት ነው። እኛ ግን የምንጠብቀው 3 ቢሊዮን ማርኬት ካፕ ነው ማለት ነው። አሁን ካለበት 19 እጥፍ ማለት ነው። ስለዚህ ሁለተኛ መስፈርቴን ይሄን ያደረኩበት ምክንያት ይሄ ነው ማለት ነው። አንደኛ ምንድነው ያልኳችሁ እዚህ ጋር ማርኬት ላይ ሊስት የተደረጉበት ኤክስቼንጆች በጣም ማራኪ ሳቢ ዓለማችን ላይ ትላልቅ ኤክስቼንጆች ውስጥ አንዱ ላይ ሊስት ስለተደረገ ማለት ነው። ኢቨን ባይናንስ አልፋ ላይ ራሱ ሊስት ተደርጓል። ከባይናንስ አልፋ ደግሞ ባይናንስ ላይ ሊስት ሲሆን ኢማጂን ይሄ ኮይን ምን ያክል ፓምፕ ሊያደርግ እንደሚችል ማለት ነው። ሁለተኛ ምን አልኳችሁ እዚህ ጋር ያሳየዋችሁ ሰርኩሌሽን ሰፕላይ ነው ማለት ነው። ሌላኛው ደግሞ ይሄ ኮይን ያድግበታል ያልኩበት ምክንያት ምንድነው? እዚህ ጋር መተን አባውት ላይ መተን ስናየው እንደምታዩት የቢኤንቢ ስማርት ቼን ላይ እና የቤዝ ሌየር ላይ ነው ዲፕሎይ የተደረገው ማለት ነው። ምንድነው ቤዝ ምንድነው ቢኤንቢ የሚለው ሌላ ጊዜ ሰራላችኋለሁ። ነገር ግን አሁን ላይ በፍጥነት እያደጉ ካሉ ኤክስቼንጆች ወይም ደግሞ አሁን ላይ በፍጥነት እያደጉ ካሉ ብሎክቼኖች ውስጥ ቤዝ እና ቢኤንቢ በጣም ወሳኞቹ ናቸው። ባለፈው አይታችሁ ከሆነ ባይናንስ ኮይን ከ300 ምናምን ዶላር ተነስቶ 1000 ምናምን ገብቶ ነበረ። ምንድን ነው ምክንያቱ? የባይናንስ ወይም ደግሞ የቢኤንቢ ብሎክቼን በጣም ርካሽ በጣም ፈጣን በመሆኑ የተነሳ የሲዜድ ነው የባይናንስ መስራት ባለቤት ነው ቢኤንቢ ብሎክቼን ነው የመሰረተው ማለት ነው። ቤዝ ደግሞ በጣም አሁን ላይ እያደጉ ካሉ ብሎክቼኖች ውስጥ አንዱ ነው። ከነ ሶላና ከነ ኢቲሪየም ከነ ቢቲሲ እና ከቢኤንቢ ቀጥሎ አሁን ላይ በጣም እያደገ ካሉ ብሎክቼኖች ውስጥ ቤዝ ነው ማለት ነው።
ብሎክቼኖችን ሌላ ቪዲዮ ሰራላችኋለሁ። የብሎክቼን አይነቶች ስንት ብሎክቼኖች አሉ፣ የትኛው ነው በዚህ ሰዓት ላይ በጣም ፈጣኑ፣ የትኛው ነው ትረስትድ፣ ከእንደገና ደግሞ የትኛው ነው በጣም ወደፊት ላይ የማደግ እድሉ ሰፊ ነው የሚለውን ደግሞ ብሎክቼንን ሰፋ ያለ ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ ይሄንን ኮይን በጣም አንደኛ እንደወድበት ያደረገው ምክንያት ከ15 ኤክስ በላይ ያድጋል ያልኩበት ምክንያት በቢኤንቢ ብሎክቼን ላይ እና በቤዝ ብሎክቼን ላይ ዲፕሎይ መደረጉ የዚህ ኮይን እድገት ላይ ተስፋ እንድጥልበት አድርጎኛል ማለት ነው። ስለዚህ ሶስተኛ ሪዝን ምንድን ነው ማለት ነው? ብሎክቼን ነው። አኮርዲንግ ቱ ብሎክቼን ስናየው ይሄን ኮይን ምንድን ነው በጣም ተስፋ ሰጪ የሆነ ነው ማለት ነው። ስለዚህ አሁን የቤዝን ኮንትራት አድሬስ ኮፒ እናድርግና ኮፒ ማለት እቺ ነች። ኮንትራት አድሬስ ማለት ደግሞ እቺ ነች። እዚህ ጋር አሁን እንደዚህ በስልክ የማሳያችሁ ኮንትራት አድሬስ ትባላለች ማለት ነው። ሁሉም ኮይን ልክ መታወቂያችን አናት ላይ የራሳችን የሆነ ቁጥር እንዳለን ኮይኖችም ወይም ብሎክቼኖችም የራሳቸው የሆነ ኮንትራት አድሬስ አላቸው። እሱንም በሌላ ቪዲዮ ሰራላችኋለሁ ማለት ነው። ኮመንት ላይ በሌላ ቪዲዮ ሰራላችኋለሁ እያልኳቸውን ያለውን የትኛውን ቀድሜ መጀመሪያ መስራት እንዳለብኝ አስቀምጡልኝ ማለት ነው። ሶ ቤዝ ኮንትራት አድሬሱን ኮፒ እናደርጋለን ማለት ነው። ኮፒ ካደረግን በኋላ ባለፈው ሳምንት ያሳየዋችሁ አፕሊኬሽን አለ። ምን የሚባለውን አፕሊኬሽን ነው ያሳየዋችሁ? ዴክስ ስክሪነር የሚባለውን እንድታወርዱ ነግሬያችኋለሁ። ዴክስ ስክሪነር ላይ ብዙ ነገሮችን ነው የምናየው። ምንድነው የምናየው ነበር ያለው? ሆልደሮችን ማየት እንችላለን ብለናል። ከእንደገና ደግሞ ዲስትሪቢዩሽንን ማየት እንችላለን። ሆልደር ማለት ምንድነው? ይሄንን ኮይን ስንት ሰው በዋሌቱ ላይ ያስቀምጧል። ዲስትሪቢዩሽን ደግሞ ማለት ምንድነው? ይሄን ኮይን ከ1 እስከ 10 ያሉ ሰዎች ስንት ፐርሰንቱን ይዘውታል። ምክንያቱም ባለፈው ቪዲዮ ላይ እሱን አስቀምጬላችኋለሁ። ዲስትሪቢዩሽኑ ፌር ካልሆነ ኮይኑ ማኒፑሌት የመደረግ እድሉ ትልቅ ነው ስላለን ይህንን ቼክ ማድረግ እንችላለን ማለት ነው። ከእንደገና ዋሌት ትራክ ማድረግ እንችላለን። ዋሌት ትራክ ማድረግ እንችላለን ማለት ይህንን ኮይን የገዙ ሰዎች ሌላ ኮይን ምን ገዝተዋል፣ ምን ላይ ኢንቨስት ብናደርግ ሌላ ኮይኖችን ማግኘት እንችላለን እንደሚለውንም ቼክ እናደርግበታለን ማለት ነው። አራተኛ እዚህ አፕሊኬሽን ላይ ምን ቼክ ማድረግ እንችላለን? የዚህ ኮይን ኮንትራት አድሬሱ ፌክ ነው ወይስ ሪል ነው? which means ፌክ ማለት ማሊሺየስ ነው ወይ ማለት ነው። ቫይረስ አለው ወይ? ባይዘ ሁሉም ኮይኖች ኦሪጂናል አይደሉም። ኮይኑን ከገዛ ነው በኋላ ዋሌታችን አታክ ይደረጋል። ዋሌታችን አታክ ተደረገ ማለት የገዛናቸው ኮይኖች ሌሎች ኮይኖች በሙሉ ይጠፉብናል። ያንን ኮይን የፈጠረው ሰውዬ ጋር በሙሉ የኛ ኮይኖች ወደዛ ይሄዳሉ። ስለዚህ እንደውም በዚህ ሀሳብ አንድ ቪዲዮ ሰራላችኋለሁ። ሁሉም ኮይኖች ኮይን ማርኬት ካፕ ላይ ያሉ ኮይኖች በሙሉ ኦሪጂናል እንዳልሆኑና ፌክ እንደሆኑ ማሊሺየስ እንደሆኑ ማለት ነው። ስለዚህ ቫይረስ አላቸው። ያንን ኮይን ስትገዙት ምን ያደርጋል? በስተጀርባ እናንተ ሳታውቁ ከእናንተ ዋሌት ላይ ጠረግረግረግ አድርጎ ወደ እነሱ ዋሌት ያስገባል ማለት ነው። ስለዚህ አንድ ኮይን ቫይረስ አለው የለውም የሚለውንም በዚህ ነው የምናየው ማለት ነው። ቫይረሱን እንዴት ነው የሚያስቀምጡት የሚለው ቅድም እንዳልኳችሁ ኮንትራት አድሬስ አላቸው አላልኳችሁ? ያ ኮንትራት አድሬስ ኮድ ሲደረግ በኮድ ውስጥ ምን አድርገው ይጽፋሉ? ከዚህኛው ዋሌት አስወጥተው ወደ እኔ ዋሌት አስገባ ብለው እኛ በማናውቀው መንገድ ኮድ ውስጥ ይጽፋሉ። ልክ ያንንን ኮይን እኛ ስዋፕ በምናደርግበት ሰዓት ላይ ኮይናችን በሙሉ ይሄዳል ማለት ነው። ሶ ወደ ዛሬ ሀሳቤ ልምጣና ሰርች ላይ ገብቼ ቅድም ቶሺን የመረጥኩበት ምክንያት ያልኳችሁ አራተኛ ምክንያቴም ማለት ነው። ኦኬ ይህ አፕሊኬሽን እያስቸገረኝ ነው። ስለዚህ በኮንትራት አድሬሱ ኦልሬዲ ኮይን ማርኬት ካፕ ላይም ቼክ ማድረግ ስለምንችል ኮይን ማርኬት ላይ መተን ኮፒ ፔስት እናድርገው። በኋላ ላይ ከሰራልኝ ቼክ አድርጌ ያሳያችኋለሁ ማለት ነው። እንዴት ነው እሱን ኮፒ የምንለው? ልክ እዚህ ጋር እንመጣና ሰርች አድሬሱ ላይ ከላይ እዚች ጋር ይታያችኋል አይደለ? እሱን ትነካላችሁ ማለት ነው። ልክ ስትነኩት ቅድም ኮፒ ያደረግነውን እዚች ጋር ፔስት እንለዋለን ማለት ነው። ልክ ፔስት በምንልበት ሰዓት በዴክስ ስክሪነር አያችሁ፣ ቅድም ዴክስ ስክሪነር ላይም በኮይን ማርኬት ካፕ ማግኘት ትችላላችሁ። ለምን ታዲያኛውን አፕሊኬሽን አውርድ አልከን ካላችሁኝ እዚህ ላይ ያለው ፈንክሽናሊቲ እና እዛ ላይ ያለው
ፈጽሞ ይለያያል ማለት ነው። ግን ለዛሬ እኔ ለማሳያችሁ ፐርፐስ ኦልሬዲ ይሄኛውን ፈንክሽናል ስለሆነ በዚህ ያሳያችኋለሁ ማለት ነው። ስለዚህ እዚህ ጋር ዴክስ ስክሪነር ቶሺ የሚለውን ነው የምንነካው። ክሪፕቶ አሴት የሚለውን አንነካውም። ዴክስ ስክሪነር የሚለውን ይህንን ስንነካው ልክ እንደዚህ ያሳየናል ማለት ነው። አሁን እዚህ ጋር የምናያቸው ነገሮች ብዙ ነገሮች እናያለን። አንደኛ ይሄ ክሪፕቶ ከረንሲ ስማርት ኮዱ ቫይረስ አለው የለውም የሚለውን ስናየው ሴፍ ነው። ይታያቸዋል። ሴፍ ማለት ምንድን ነው? ባይ ኤንድ ሴል ታክሱ 0% ነው። ምን ያደርጋሉ? አንዳንድ ኮይኖች ቫይረስ የሆኑ ኮይኖች ባይ ታክሱን በጣም ይቀንሱትና ሴል ታክሱን 100% ያደርጉታል። ዊች ሚንስ እናንተ $100 ያንን ኮይን ገዝታችሁ ልክ ፓምፕ ሲያደርግ ሴል ስትሉት ታክሱ 100% ስለሆነ ምንም ትርፍ ወደ እናንተ ዋሌት ላይ አይገባም። እንዳለ ኮይኑን ያተረፋችሁትም 100% ስለሆነ ሴል ታክሱ ምን ይሆናል ማለት ነው? ወደ ሌላ ወይም ደግሞ ወደ እነሱ አካውንት ይገባል ማለት ነው። ስለዚህ እዚህ ጋር እንደምታዩት ዋይት ሊስት የለውም። ዋይት ሊስት ማለት ራሱን የቻለ አንድን ኮይን እንዳንገዛ ወይም እንዳንሸጥ በስማርት ኮንትራታችን ወይም በአድሬሳችን ሪስትሪክት ማድረግ ይችላሉ ማለት ነው። ይሄ ታሪክ እንደውም ፔፔ ኮይን ልክ እንደተፈጠረ $27 3 ትሪሊየን ገዛ ማለት ነው። $27 ያኔ ልክ 2023 አካባቢ ኤፕሪል ላይ ልክ ኮይኑ ክሬት እንደተደረገ የሆነ ሰውዬ $27 ብዙ ቶክን ገዛ ማለት ነው። ከዛ ምን አደረጉት? ዋይት ሊስት ላይ ያስገቡት ማለት ነው። ዋይት ሊስት ላይ ገባ ማለት ያንን 3 ትሪሊየን መሸጥም መግዛትም አይችልም ማለት ነው። ሶ ዝም ብሎ ዶላሩ ከፍ ሲል ያያል እንጂ እሱ መሸጥ አይችልም። ኦልሬዲ ያንን ኮይን የሰሩት ሰዎች የሱን አድሬስ ዋይት ሊስት ውስጥ አስገብተውታል። ስለዚህ ይሄንን ቶሺ የሚባለውን ሜም ኮይን አንድ የመረጥኩበት ምክንያት ዋይት ሊስት የለውም ማለት ነው። ሁለተኛ እዚህ ጋር ኩሊንግ ኦፍ ሪስትሪክሽን የሚባል አለ። እንዳለኳችሁ እዚህ ጋር ብላክ ሊስት የሚል አለ። ሁሉም ላይ ኦን ነው፣ ምንም አይነት ችግር የለበትም ማለት ነው ይሄ ኮይን። ስለዚህ ጤንነቱን በእንደዚህ አይነት መንገድ እናረጋግጣለን። ትሬዲንግም ላይ ስንገባ ሃኒስፖት ሪስክ፣ ይሄ ሃኒስፖት ሪስክ ባይዘ ብዙ ኮይኖች ቫይረስ የሆኑ ኮይኖች በኤርድሮፕ መልክ ቫይረስ የሚሰጡን ይሄንን ነው። ሃኒስፖት ላይ ይሄ ኤክስ ሆነ ማለት ኮይኑን መግዛት እንችላለን ግን መሸጥ አንችልም። $100 ገዝቼ መሸጥ አልችልም። ያ $100 ከፍ ሲል አየዋለሁ፣ $1000-2000 ሲገባ አየዋለሁ ግን መሸጥ አልችልም። ስለዚህ ይሄኛውን ኮይን አንደኛው እንደምታዩት ሃኒስፖት የለውም ማለት ነው። ሶ አኮርዲንግ ቱ ሲኪዩሪቲ ይሄ ኮይን ምንድነው ማለት ነው? አስተማማኝ ነው ማለት ነው። እንደምታዩት በዚህ ደቂቃ ውስጥ ስንቴ እየተሸጠ እንደተገዛ እንዳለ የሚያሳይ ነው ማለት ነው። ወደ ታች መተን ስናየው ስንት ሴንትራላይዝድ ኤክስቼንጆች ላይ ሊስት 65 ሴንትራላይዝድ ኤክስቼንጆች ላይ ሊስት ሆኗል። አያችሁ፣ ቅድም አንደኛው መስፈርት አንድ ኮይን ሴንትራላይዝድ ኤክስቼንጅ ላይ በደም ሊስት ሆነ ማለት ሊኪዲቲ ያለው ማለት ሊኪዲቲ ያለው ማለት ደግሞ ዌሎች እንደፈለጉ መሸጥና መግዛት ይችላሉ። ዌሎች እንደፈለጉ መሸጥና መግዛት የሚችሉትን ኮይን ደግሞ እናንተ እርሊ ገዛችሁት ማለት ነገ ላይ ዌሎች ብዙ ሲገዙ የእናንተ ኮይን ዋጋው ከፍ ይልላችኋል ማለት ነው። ስለዚህ ይሄን ይመስላል አንደኛው ምልከታ ማለት ነው። እዚህ ጋር ከፍቶልኝ ከሆነ ኦልሬዲ ሰርቹን አምጥቶልኛል። ዴክስ ስክሪነር ፔስት ልበለውና ሆልደሮቹን ደግሞ ብዛታቸውን ብናይ እዚህ ጋር ሎድ እያደረገ ባይዜ ዴክስ ስክሪነር ባለፈውም ሳምንት ነግሬያችኋለሁ። በጣም ከፍተኛ ራም እና ከፍተኛ የሆነ ሲፒዩ ይጠይቃል ብያችኋለሁ። እኔ የምቀርጽበት ስልክ በራሙ 6 ጂቢ ስለሆነ ትንሽ ፍጥነት ላይ ያስቸግራል። ስለዚህ ሆልደሮቹ እዚህኛውም ላይ ማየት እንችላለን። ስለዚህ መልሰን እዚህ ላይ እንየው ማለት ነው። ሶ ቶሺ እንከፍተዋለን። ልክ ስንከፍተው ሆልደሮቹ እዚህ ጋር እንደምታዩት ነው ማለት ነው። ቶታል ሆልደሩ 970,000 ሆልደር አለው። አሜዚንግ። ባለፈው አንድን ኮይን ምን ብያችሁ ነበረ? አንድ ኮይን
ከ15000 ሆልደር በላይ አለው ማለት ምንድነው አልኳችሁ? ያ ኮይን የማደግ ተስፋ አለው ብያችሁ ነበረ። ይሄን ኮይን ስናየው ከመጀመሪያ ጀምሮ ሂስትሪውን ስናየው እንደምታዩት ነው እንዴት እያደገ እንደመጣ እንዳለ ማለት ነው። ይሄ በ30 ቀን ነው አጠቃላይ ኮይን ከተፈጠረ ስናየው። ይሄ አያችሁ አይደለ? ኮይን ማርኬት ካፕ እና እንትኑ የአፕሊኬሽን ልዩነት በጣም ተጽዕኖ ነው የሚፈጥረው። ይሄ እስካሁን ኮንትራት አድሬሱን ሎድ ማድረግ አልቻለም። ስለዚህ ቶታል ሆልደሩ እንደምታዩት ስንት ነው ማለት ነው? 955000 ሆልደር አለው ማለት ነው። ስለዚህ አንዱ ክራይቴሪያችን ምን ሆኗል ማለት ነው? አንደኛው ክራይቴሪያችንን አቺቭ አድርጎልናል ማለት ነው። እስካሁን ካየናቸው መለኪያዎች ውስጥ ቶሺ በየትኛው መለኪያ አልወደቀም ማለት ነው። በኮይን ማርኬት ካፕ ስናየው፣ በዲስትሪቢዩሽን ስናየው፣ በሰርኩሌሽን ሰፕላይ ስናየው፣ በሆልደር ብዛት ስናየው፣ ኤክስቼንጆች ላይ ሊስት በመደረጉ ስናየው፣ ከእንደገና ደግሞ በብሎክቼን ስናየው፣ አኮርዲንግ ቱ ሲኪሪቲም ስናየው 8 እና 9 መለኪያዎችን አልፎልኛል ማለት ነው። እኔ አንድን ኮይን ስገዛ እነዚህን ነገሮች ሙሉ መርምሬ ነው ምገዛው። እስካሁንም በክሪፕቶ ከረንሲ ላይፍ ፓዜ ውስጥ እነዚህ ነገሮች በመከተሌ ትርፋማ እንደሆን አድርጎልኛል። ግን እንዳልኳችሁ ክሪፕቶ የጀመርኩ አካባቢ ግን ኮይኖች ዝም ብዬ ነበረ ስገዛ የነበረው። ከገዛውኝ በኋላ በጣም ነበረ ስከስር የነበረው። ከእንደገና የገዟቸው ኮይኖች ደግሞ ቫይረስ ያላቸው ኮይኖች የሆኑና ዋሌቴን በሙሉ አታክ አድርገው የነበሩኝ ኮይን ተወስዶብኛል። ብቻ ብዙ ነገር በህይወቴ ውስጥ አልፎ ነው ዛሬ ላይ የደረስኩት እና ይህንን ነገር ለእናንተ ስነግራችሁ እናንተ እነዚህ ስህተቶችን እንዳትደግሙ ነው። ምክንያቱም ክሪፕቶ ከረንሲ በጣም ብዙ ኢንፍሉዌንሰሮች ስላሉ ብዙ ስህተቶች የምንሰራበት፣ ብዙ የማይሆኑ ፋውሎች የሚሰራበት ኢንዱስትሪ ስለሆነ ከፍተኛ ጥንቃቄ ይፈልጋል ማለት ነው። ስለዚህ ኢትዮ ክሪፕቶ ብዬ ይህንን የዩቲዩብ ቻናል የፈጠርኩበት አንዱ ምክንያት ምንድን ነው? እኔ በህይወት መንገዴ ውስጥ የተማርኩባቸውን እያንዳንዱን ነገሮች በህይወት መንገዴ ውስጥ የሳትኳቸውን እያንዳንዱን ነገሮች ሁሉም ሰው ስኬቴን እንጂ ኪሳራውን ሳያቅ ክሪፕቶ ላይ ትርፋማ እንዲሆን ከመፈለግ አንጻርና በዩቲዩብ ቻናል ላይ ደግሞ ተጽዕኖ ፈጣሪ ሆኜ ኢትዮጵያ ላይ ትልቅ ኮሚኒቲ ፈጥሬ ብዙ የሆነ ወጣቶች ስኬታማ እንዲሆኑ ከመፈለግ ሐሳብ ነው ይሄንን ኢትዮ ክሪፕቶ ዩቲዩብ ቻናል የፈጠርኩት ማለት ነው። ስለዚህ ይሄንን ቶሺ ኮይን ብትገዙት አይባልም። ምክንያቱም በህግ ያስቀጣል። ይሄን ኮይን ግዛ፣ ይሄን ኮይን አትግዛ። እኔ ይሄን ኮይን ብገዛው ደስ ይለኛል፣ ገዝቼውምም ሊሆን ይችላል። ስለዚህ ክሪፕቶ ኢዝ ሪስኪ፣ ይህን ኮይን ግዙት የሚል ሀሳብ አላወጣውም። ነገር ግን ይህን ኮይን እኔ ባጠናውበት መንገድ ግን ምንድን ነው ማለት ነው በጣም ማራኪ የሳበኝና ብገዛው ደስ የሚለኝ ኮይን ነው ማለት ነው። የዛሬው አጠቃላይ መልእክቴ ምንድን ነው? ሜም ኮይኖችን እርሊ ገዝቶ ማትረፍ። እርሊ ካልገዛን አንድን ኮይን ትርፋማነታችን ዝቅ ያለ ነው የሚሆነው። ብዙ ጊዜ ሃይፕ ሲኖር ኮይንን መግዛት የለባችሁ። ሃይፕ ማለት ምንድን ነው? በየዩቲዩቡ በየቲክቶክ ይህን ኮይን ግዙ፣ ይህን ኮይን ሽጡ፣ ይህን ኮይን ግዙ የሚሉ ሰዎች አሉ ማለት እናንተን ኤግዚት ሊኩዲቲ ላይ ያደረጓችሁ ነው። እናንተ ያንን ኮይን ገዛችሁ ማለት ዶላሩ እዛ ኮይን ላይ ይቀመጣል። ቀድሞ የገዙ ሰዎች እናንተን ብር ወስደው ሽጠው ይወጣሉ ማለት ነው። እርሊ ኮይኖችን እንደዚህ እያሳደዱ መግዛት ትርፋማ ስለሚያደርጋችሁ ኮይኖችን በእንደዚህ አይነት መንገድ አጥንታችሁ ቀድማችሁ እንድትገዙ ሰጀስት ለማድረግ ነው የዛሬን ቪዲዮ የሰራውላችሁ። ብዙ ኮይኖች ነው ያሉት፣ ግን ሁሉንም ኮይኖች በአንድ ቪዲዮ መዳሰስ ስለማይቻል ዛሬ ቶሺን ለእናንተ አቅርቤላችኋለሁ ማለት ነው። ቶሺ እንዳልኳችሁ 3 ቢሊዮን ማርኬት ካፕ
የመግባት እድል አለው። ይሄ ሚኒመም ነው። ባይዜ 3 ቢሊዮን ያልኳችሁ ሚኒመም ነው። እኔ ይገባል ብዬ ማስበው እስከ 5 ቢሊዮን ይሄ ኮይን ይገባል ብዬ እምነት አለኝ። ምክንያቱም ቅድም በሰሯቸው እያንዳንዱ ቴክኒካል አናሊሲስ እና ፈንዳሜንታል አናሊሲስ ሁሉም ነገር ስለሚያሟላ ይሄ ኮይን ሞስት ፕሮባብሊ 3 ቢሊዮን ማርኬት ካፕ ይገባል የሚል እምነት አለኝ ማለት ነው። ስለዚህ 3 ቢሊዮን ማርኬት ካፕ ገባ ማለት አሁን ካለበት ማርኬት ካፕ 19 እጥፍ ነው። ቅድም እንዳየነው ስንት እጥፍ ነው የመጣው? 18 እጥፍ ማለት ነው። 18 እጥፍ የማደግ እድል ስላለው ሁላችሁም በእንደዚህ አይነት መንገድ ኮይኖችን እያጠናችሁ እንድትገዙ የሚል ሀሳብ አለኝ። ይሄንን ቪዲዮ ስላያችሁ ስለሰማችሁ በጣም አመሰግናለሁ። እንድታበረታቱኝ ደግሞ እፈልጋለሁ። ላይክ አድርጉኝ፣ ቪዲዮቼን ሼር አድርጉ። ቪዲዮቼን ደግሞ ቻናሌን ገብታችሁ ሁላችሁም ይህን ቪዲዮ ካያችሁና ከወደዳችሁት ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ቪዲዮዎች ትለቅላችሁ ወደፊት ዩቲዩብ ቻናላችሁ ላይ ፊት ለፊት ይመጣል። ሰብስክራይብ ካረጋችሁ በኋላ ደግሞ ፐርሰናል የምትለዋን ነክታችሁ ሁል ጊዜ የምለቅላችሁን ደግሞ ኦልዌይስ በሉት ማለት ነው። ስለሰማችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ። ቻው